ሰላም ቤተሰቦቻችን የሳምቲላ ቤተሰቦች እንዴት ናችሁልን? ያው እንግዲህ ከረጅም ጊዜ በኋላ ተያገናኘን አይደለ? ያው በተለያዩ ምክንያቶች ጠፍተናል። አይኑ አቃለው አንዳንዴ ያው በስራም በፋሚሊ ምክንያት ምናምን የጠፋንበት በትልቁ ይቅርታ ይደረግልን። በትልቁ ያው በተለያዩ ሶሻል ሚዲያዎች ላይም በመንሰራቸው ቪዲዮ ላይ በተለይ ቲክቶክ ላይ ምን ሆናችሁ ነው የጠፋችሁት? ሾርት ላይም እዚህ ላይ ዩቲዩብ ላይ በመንለቀው ትሉናላችሁ እና ያዋለን እኛም ወደን አይደለም የጠፋነው መጥፋት ፈልገን አይደለም። ግን እንደዛ ቢሆንም ግን ይቅርታ ይደረግልን ብያለሁ እኔ ያው ከኋላ እንደምታዩት እንግዲህ አዲስ አበባ አይደለም ያለሁት ትገምታላችሁ ብያስባለሁ። ያለሁት ኒው ዴሊ ህንድ ውስጥ ነው። ለስራ ምክንያት ነው የመጣሁት። በአጋጣሚ ግን እርግጠኛ ነኝ እንዲህም ጠፍታችሁ የታለች ሳምሪዬ ማለታችሁ አይቀርም። እናት እንግዲህ ያው እዛው አዲስ አበባ ናት ያለችው። ያው በሌላ ቪዲዮ ከሷም ጋር እንመለሳለን ብያስባለሁ። ከስራም ባሻገር እንዳልኳችሁ የጠፋንበት ምክንያት ሌላው ደግሞ እናንተ ጥሩ ቪዲዮ ቀርጸን መልቀቅ ስላለብን ጥራት ያለው ብለን ስለምናስብ ከኮንቴንት ማንግል ስለምንጨነቅ ከዛ አንግል ነበር። ግን ከዚህ በኋላ ቭሎግም ቢሆን እየሰራን ባቅማችን መጠን እንደዛ ቀርጸን እንለቅላችኋለን ብዬ ተስፋ አደርጋለሁ። አንዳንድ ቦታዎች አሁን ምሳልን በላም እንገባለን። ከዛ ውጭ ደግሞ አንዳንድ ቦታዎች ኒው ዴሊ ምን ትመስላለች የሚለውን ላሳያችሁ። አሁን ያለንበት አካባቢ ኤሮሲቲ የሚባል ቦታ ነው። በጣም ቆንጆ አካባቢ ነው። ነመስቲ ብለናል። ነመስቲ ባቡጂ ብለናል። ከአጠገቤ ማን እንዳለ ደግሞ አሳያችኋለሁ። አብራችሁን ቆዩ። ፍቅራችሁን ትመሉ ግለጹልን። እንደተለመደው እስካሁን አብሮነታችሁ እኛ ጋር ስላለ በጣም በታላቅ አክብሮትና ፍቅር መግለጽ እፈልጋለሁ። ብዙ ወሬ ያበዛውባችሁ መቼም ያው የናፍቆት ነው። የናፈቀ ሰው ያው እንደዚህ ነውና ብዬ ነው። ለማንኛውም ሳምቴላ ሰብስክራይብ ላይክ ሼር ይደረግ አደራሽ። አደራ 100 ሺህ ልንገባ ትንሽ ነው የቀረን። እስቲ የመጀመሪያችን 100 ሺህ እናስገባው። ቴንክ ዩ እናመሰግናለን። በጣም ነው የሚያምረው ሰንሴቱ ራሱ በጣም ነው የሚያምረው። ስታርባክስ ነበርን። አሪፍ ቡና ትኩስ ነገር ተጠቅመን ያው ታቆታላችሁ ያስባለሁ። አሁን ተመልሰን ወደ ሩም እየሄድን ነው። እንግዲህ ዋና አለ ብሏል። ያው ብዙ የዋና ሰው እንኳን አይደለሁም
እስቲ እንዳሳ ነባሪ ንቅሰው ገብተው ወይ ጠጣዋሉ ነው ወይ ዋኙበታሉ። እስቲ አንድ ላይ ተከተሉኝ ቤተሰቦቻችን። እንዳልኩት በመዘንጋትም ሆነ በሌላ ምክንያት ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። የሳምቴላ ቤተሰቦች ሁኑ። እንወዳችኋለን። ዋላ ሆቴላችን እንግዲህ ደርሰናል። ከስንት ድካም በኋላ ስንት ዙረት በኋላ የተወሰነው ነው እንግዲህ ለእናንተ የቀረስኩት አንዱ ለቦታዎች ግን ያየሁት ነገር ቢኖር ብዙ ጊዜ የኛ ዲያስፖራዎችም ሆነ ከተለያየ ሀገር የሚመጡ ነጮችም ቢሆኑ ክራውድድ እንደሆነ ነው የኛ በጣም ትራፊክ ጃሙም አነዳዳችንም ምናምን ብሌም የሚያደርጉትና አረ እኔ አመሰገንኩ። እንደውም የኛ ሀገር ሰዎች እኛ እንችላለን። እዚህ ያለ አነዳድ ስርዓት ተውት። ትራፊክ ጃምም በጣም ክራውድር ነው ግን አነዳር ስርዓት ዜሮ። ክላክስ ደግሞ ትጠላላችሁ፣ በጣም ትጠላላችሁ። በጣም የእውነት ሰርግ ነው የሚመስለው። በቃ እኛ ለሰርግ ራሱ እንደዚህ ማንም ክላክስ የሚያደርግ የለምና እንደዚህ ነው በቃ አነዳዱና አንዳንዴ የባሰውን ስታዩ ነው የምታመሰግኑት ይባል የለ። የኛ ፐርፌክት ድራይቨሮች ናቸው አብዛኛዎቹና ምስጋና ለነሱ ብያለሁ እኔ። እናመሰግናለን። ይሄው በከፊል ደግሞ ያው ሆቴሉን ላሳያችሁ ውስጡም ብዬ ነው። ያያችሁት ነው በጣም ያምራል። ግን ዋናው ነገር አሁን ላወራ የፈለኩት በየመሃል ዳጊዬን አምጣልን ስትሉ ነበረ። ካጠገቤ ዛሬ ዳጊ ባትኖርም ግን ሌላኛዋን እህቴን ላገናኛችሁ ብዬ ነው። ይሄው ዳጊቱ ናት። ብዙ ጊዜ አንቺን በጣም ይፈልጉ ነበረ። በቃ ብዙ ጊዜ አይደለም የምነግርሽ እኛ ቲክቶክ ላይ ምን ላይም ፖስት ባረግንበት አንዳንዴ ቪዲዮዎቹ ያንቺ ነው የሚመስሉትና አረ ዳጊን አምጣልን ፕሊዝ በጣም ነው የምንወዳት ነው የሚሉትና በጣም እህቴን ስለወደዳችሁልኝ ሁሌ የምለው ነው። በጣም ነው የማመሰግነው። በዚሁ አጋጣሚ ደግሞ የሆነችም ያንቺን መልእክት ያንቺን አስተያየት የሚፈልጉ ብዙ ሰዎች አሉና ከኛ ውስጥም የሆነች ነገርም ጣል እንድታረጊላቸው ሰብስክራይብ ደግሞ እንዲያረጉልን እንድጠይቂልኝ ነበር። ሃይ ጋይስ እንዴት ናችሁ? ምንድነው ሰብስክራይብ ነው የፈለጋችሁት? ላይክ ነው፣ ሼር ነው፣ ኮሜንት ነው። ከሁሉም በላይ ዋና ፍቅሩን ሰጥተውናል። ግን ፍቅር እንዲደረጅ ይባላልና አይ እናንተም እየሰራችሁ እኮ አይደል? አዎ እኛም አጥፍተናል፣ ይቅርታ ጠይቀናል። እኔ ራሴ እኮ እንደሌላ እንደ ውጭ ሰው ነው የማያችሁ ሳየው ቪዲዮአችሁን ስለምወደው ማለት ነው። ለማጋነን ወንድሜ ስለሆንክ ምናምን ሳይሆን በጣም ስለሚያዝናናኝ ደስ ስለምትሉኝ አንተና ሳምሩ ስለሆነ በፊትም ላይክ አድርጉን ሰብስክራይብም ተብሎ አይደለም ይሄ ሁሉ ፍቅር የመጣው ሰው ስለሚወዳችሁ ነው። አሁንም ስለሚወዷችሁ እናንተም ደግሞ ሳጠፉ ብቅ በሉ። ከኔ አትማሩ መጥፋት አይሻልም? እናስተካክላለን ይሻላል። በዚህ አጋጣሚ ምንድነው አንድ ምክር ጣል አድርጊብን እስቲ። እኔ እንኳን በየጊዜው ስለማገኘው ቤት ችግር የለውም ለኔ፣ ለእናንተ ደግሞ ያው ለናፈቁሽ
አይ ለናፈቃችሁኝ እነዚህ የሳምቴላ ናቸው አይደለ? የሳምቴላ ደግሞ ያው የዳጊስ ላይፍ ክላስም ናቸው አሉ እዛ ውስጥ። ምንም እኔ አክቹሊ ሁሌም የምምለውን ነገር ነው። ሁሌም ዛሬን እንኑር የሚለውን ነገር ከማውራቴ የተነሳ በጣም ነው የምደጋግምበትን ምክንያት ትላንት ስላለፈ ተመልሰን ስለማናገኘው እንዲሁም ደግሞ ነገ ስላልመጣ ምን ይዞ እንደሚመጣ ስለማናውቅ ነገን ፕሮግራም እናወጣለን፣ ነገን ፕላን እናረጋለን። በዚህ አመት እንዲያረጋለሁ፣ በዛኛው አመት ይሄንን አደርጋለሁ እንላለን። ግን ፕሮግራማችንን እያወጣን ዝግጅታችንን እየተዘጋጀን ዛሬን ግን እንኑር። በጣም ብርቅዬ በጣም ድንቅ የሆነ በቃ ድብቅ ሚስጥር ያለው ጊዜ ዛሬና አሁን ብቻ ስለሆነና ሁሌም ከስቱዬ ጋር የምናወራበት ነገር ነው። ዛሬን እንኑር እንላለን እና ዛሬን መኖር ራስን መውደድ ሰልፊሽነት ምናምን ሳይሆን ዛሬን መኖር የነገን አንሰርቴኒቲ ነገ ምን እንደሆነ ያለማወቅን የትላንትን መልሰን ጎትተን ማምጣት አለመቻለን በጥብቅ መረዳት ማለት ነውና ፎር ሚ ሁሌም ዛሬን ነው የምኖረው እላችኋለሁ። ከስቴላ ጋር ከሆንኩኝ ከስቴላ ጋር 100% ፎከሴን ሰጥቼ ሆናለሁ። ስራ ላይ ከሆንኩኝ 100% ስራ ላይ ፎከስ አደርጋለሁ። በቃ ከጓደኞቼም ጋር wherever I am ባለሁበት ቦታ ሁሉ ሀሳቤን፣ ነገሬን፣ አይምሮዬን፣ ልቤን አንድ ቦታ ላይ አደርጋለሁ። ምክንያቱም ያቺ ሞመንት ካለፈች ተመልሳ ስለማናገኛት ብዬ ስለማመን። ስለዚህ ሳምቴላዎች ዛሬ በደንብ አድርገን ችግርም ቢሆን ከነ ችግሩ ደስታም ከሆነ ደግሞ ከነ ደስታችን ስለሚያልፍ ሁሉም ነገር ስለሚያልፍ ዛሬን አጥብቀን እንኑር እላለሁ። በጣም እወዳችኋለሁ። ሰው መሆን ዘራችን፣ ፍቅር ሃይማኖታችን ይሁን። እግዚአብሔር ያክብርልን። አንቺም ተባረኪልን። ፈጣሪ ካንቺም ጋር ይሁንልን። በጣም አሁን ለዚህ ንግግር ለዚህ ትምህርት ደግሞ እናንተም እንዳልኩት ብዙ ላይክ እንፈልጋለን፣ ብዙ ኮሜንት እንፈልጋለን። ለዳጊ አድርሱላት። ያው እኔም አደርሳለሁ መልእክታችሁን ነው። ይሄው እንግዲህ ቃል በገባው መሰረት አገናኝቻችኋለሁ። ለማንኛውም ሳምሪንም ደግሞ እንግዲህ በሌላ ቪዲዮ ፓርት 2 ደግሞ ይያት ከችላለሁ ብዬ አስባለሁ። በቻልነው መጠን እንግዲህ ፈጣሪ ከናንተ ጋር ይሁን። የሁሉም ነገር እንግዲህ ሰራነውም አልሰራነውም ሆነም አልሆነም የእግዚአብሔር ኃይል ነውና እግዚአብሔር ተመሰገነ ይሁን። እወዳችኋለሁ። ሳምቴላ ዋላፍ ቤተሰቦች እንግዲህ ሩም ገብተናል። ያው ልብስን ቀያየርና እስቲ ማታው ቫይቭ የሆነውን ፓርት ለማየት እስቲ የሚያምር ይመስለኛል ከላይቱ ጋር። እስቲ አብራችሁን ቆዩ። እንወዳችኋለን። ሰብስክራይብ ማድረግ አይረሳ። ቻችን ያው እንደምታዩት ነው።
የዋና ቦታው በጣም ያምራል፣ ግን ትንሽ ቀዝቀዝ ብሏል፣ በርዶኛል። ዋናው ግን ያው ፋይናሊ ልላችሁ የፈለኩት ደግሞ እስካሁን አብራችሁም ስለቆያችሁ በጣም ደስ ብሎኛል። ከዛ ውጭ ግን ያው በቅርቡ ጊዜውን ባልነግራችሁም ወይም ነገሩንም ባልነግራችሁም ሰርፕራይዝ ነው፣ አዲስ ነገር አለ፣ በጉጉት ይጠብቁ።